በሳይንስ ለማረጋገጥና አንዳንድ ጊዜ እኛም ሳናውቅ ምን እንላለን? ይሄ ነገር እኮ በሳይንስ የተረጋገጠ ነው እንላለን። አናውቆ ምን እየገባብን ነው? ሃይማኖትን ከሳይንስ በታች እያደረግነው ሳይንስ የሃይማኖት አረጋጋጭ እንዲሆን እየፈለግን ማለት። ዘመናዊ ሃይማኖት የሚባል የለም። ምክንያቱም ሃይማኖት አይለወጥም። ዘመናዊነት በሁሉም ደረጃው ይለወጣል። እግዚአብሔር የሚለወጥ የሚያረጅ እንደገና የሚታደስ አምላክ አይደለም። ሁሉ ጊዜ አዲስ ነው ይለዋል ሰቆቃወ ኤርምያስ ምዕራፍ 3 ላይ። አንተ ሁሉ ጊዜ ማለዳ አዲስ ነው። አዎ ሰዎች አሁን አንዲት ቃል ይመዙና ፊታዊ ጥንታዊ የሆነውን ረጀ ይሉታል። ጋጠወጥነት፣ ሕግ አልባነት፣ ሰው መሳደብ የዓለም ላይ የተከሰተ ነው። ራሳችንን ብቻ እንድንሰማ ሌላውን እንዳንሰማ ምክር እንዳንሰማ ትምህርት እንዳንሰማ ዕውቀት እንዳንሰማ ቢሆን ኖሮ ጆሮ አይኖረንም ነበር። ቀኖና ይሽራል ዘመናዊነት። ምን ያደርጋል? ትምህርት ቤት ስትሄዱ ወይም የሆነ ቦታ ስትሄዱ ስለ መብል ብቻ ያስተምሯቸዋል። ሰው ካልበላ ጤነኛ አይሆንም ብለው ያስተምሯቸዋል። የቤተ ክርስቲያን ልጆች ቅዳሜና እሁድ እንዴት ነው ማሳለፍ ያለብን? ሰንበትን እንዴት ነው ምንሰራ ለነ ሰንበተ ብለን ሰንበትን የሰራችው ቤተ ክርስቲያን ናት። ስለዚህ ክርስቲያኖች የምንሰብከው ዘመናዊነትን ሳይሆን ዘላለማዊነትን ነው። ክርስቲያኖች የምንከተለው ዘመናዊነትን ሳይሆን ዘላለማዊነትን ነው። ቤተ ክርስቲያን የምታስተምረው ዘመናዊነትን ሳይሆን ዘላለማዊነትን ነው። ዘላለማዊ ልጅነትን በክርስትና ተጠምቀናል። እኛ ዘላለማዊ ነን። ዘመናዊ ሆነን የምንጠፋ አይደለንም። በዘመን የማይለወጥን አምላክ ነው የምናመልከው። በዘመን የሚገደብን ህይወት አይደለም የምንኖረው። ስለዚህ መንፈሳዊነትና ዘመናዊነት እንዴት እናስታርቅ ነው። እኛ የዘመናዊነት ባሮች ከሆን ዘመናዊነት ከገዛን መንፈሳዊነቱን እንደጣል ነው መቁጠር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የዚህ ታላቅ ደብር አባታችን ክቡር አስተዳዳሪያችን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ መዘምራን፣ የእግዚአብሔር ቤተሰቦች ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንኳን አደረሳችሁ። እንኳን ልዑል እግዚአብሔር አምላካችን ከዘመነ ቅዱስ ዮሐንስ ወደ ዘመነ ቅዱስ ማቴዎስ በሰላም እንኳን ያሸጋገረን፣ አውደ ዓመቱን የባረከልን የሰበሰበን አምላክ የተመሰገነ ይሁን። በዚህ ታላቅ ደብር በዚች በተቀደሰች ቦታ ሁላችሁን ተገኝተን የእግዚአብሔርን ቃል እንድንማማር የአባቶቻችን ጸሎት፣ የእሱ የማያልቅ ቸርነቱ፣ የእመቤታችን የቅድስት ድንግል ማርያም የመላኩ የቅዱስ ገብርኤል ጸሎትና አማላጅነት ቃል ኪዳናቸው ከመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርቱ በእርግጥ እንድንማማር በዛሬው ዕለት እንድንወያይ ከአባቶቻችን የተሰጠን መመሪያና እግዚአብሔርም እንደፈቀደ መጠን የተዘጋጀን የነበረው እና ዋናው በጥያቄ ከእናንተው የሚነሱ ጥያቄዎች በተለያየ መንገድ ከወጣቶቹም ከምእመናን የሚነሱ ጥያቄዎችን እግዚአብሔር እንደፈቀደ መጠን መልስ ለመስጠት ነው። ረጅም የሆነው ማብራሪያ ይቀር እንደሆነ ነው እንጂ የጠየቃችኋቸው ጥያቄዎችን ሁሉ እግዚአብሔር እንደፈቀደ መጠን መመለሱ አይቀርም። እንግዲህ ረጅም የሆነ በእርግጥ በምሳሌ በተለያየ መንገድ ማብራራቱ ሊቆይ ይችላል። እሱን እንግዲህ እናንተው በራሳችሁ ሐሳብ ብዙ ከባድ ነገር ስላልሆኑ የምታሰፉት ይሆናል። ጉዳዩ ግን በጣም ትልቅ ርዕሰ ጉዳይ ነው። በእውነት የተነሳው ጥያቄ ልታውቁ የፈለጋችሁበት መንገድና አሁን ካለው ደግሞ በእኛ ዘመን ልንመልሳቸውና ልናውቃቸው የሚገቡ ነገሮች ውስጥ ምንድነው ቢባል አንዱና ትልቁ ጉዳይ እናንተ የጠየቃችሁት ጥያቄ ነው። ስለዚህ እኔ በእውነቱ በጥያቄው በራሱ ጠዋት በአጋጣሚ ጉባኤ ሊቃውንት ከቅድስት ሥላሴ ዩኒቨርሲቲም እንደ አንዳንድ አባቶች ጋር እናወራ ነበርና እንደዚህ ምእመናን ወጣቶች ስለ ዘመናዊ ጉዳይ አሁን ስላለው ዙሪያችን ስላለው ነገር ለማወቅ የሚደረገው ጉጉት በጣም ትልቅ ነገር ነው እና ጥያቄው የመጀመሪያው ዘመናዊነት ምንድነው የሚል ነው። በእውነት ይሄ እንደው ዝም ብለን ርዕሱን ራሱ ማንሳቱ አይምሮአችን ውስጥ መመለስ ያለበት ጥያቄ እንደሆነ ይነግረናል። መልሱን ደግሞ የምንመልሰው የትም ቦታ በዚህ ጉዳይ ላይ ጥያቄ ቢነሳ እንኳን አምታች አሳሳች ወይም ደግሞ አታሎ ሌላ ነገር ለማስመሰል የሚፈልገውን እንኳን መልስ የምትሰጡበት
ነው መሆን ያለበት። ዘመናዊነት ሁለት ትርጉም ነው ያለው። እንግዲህ በደንብ ያዙ ጠይቃችኋል። ዘመናዊነት ሁለት ትርጉም ነው ያለው። አንደኛው ዝም ብሎ ከቃሉ የምትረዱት ነገር የዘመኑ በቃ የዚህ የወቅቱ እኛ ባለንበት ዘመን የሆነው ነገር የሚደረገው ክስተቱ በቃ የምናየው ነገር ወቅታዊ ዘመናዊ የዚህ ዘመን ጉዳይ ነው። ዘመናዊነት ማለት በቃ የዚህ ዘመን እኛ የምንኖርበት ዘመን የሆነው የዘመናችን ውጤት ሁሉ ዘመናዊ ነገር ተብሎ ይባላል። አንዱ ይሄ የወል ነው። የትኛውም ዓለም ዘመናዊ የዘመኑን ክስተት አለ። የዚህ ዘመን አሁን ይሄ ዘመን ምን አይነት ዘመን ነው ብትባሉ የምትሰጡት ነገር አለ አይደለም? መኪና አለ። የዛሬ 100-200 ዓመት መኪና አልነበረም። በእኛ ዘመን ኢንተርኔት አለ። በእኛ ዘመን መብራት አለ። በእኛ ዘመን ስልክ አለ። በእኛ ዘመን እንዲህ አለ የምንለው በዘመኑ ያሉት የምናያቸው ክስተቶች የወቅቱ የዘመኑ ክስተቶች ይባላሉ። ሁለተኛውና በጣም የምንጠነቀቀው አሳሳቹ አምታቹ ነገር ግን ዘመናዊነት ማለት ከፍተኛ የሆነ ስልጣኔ ምዕራባዊነት የሚለው ስያሜ ነው። እነዚህ እንዳይቀላቀሉበት ነው ዋናው። ዘመናዊ የምንለው በአሁኑ ጊዜ የዘመኑ መሆኑ እንደተጠበቀ ሆኖ አንዳንድ ሰዎች ዘመናዊ መሆን የሚመስላቸው ምዕራባዊ መሆን የአውሮፓን ባህል የአሜሪካን ባህል መከተል ዘመናዊ ይመስላቸዋል። እሱ ዘመናዊነት አይደለም። ከዚህኛው ትርጉም ጋር አይገናኝም። ይሄንኛው መጥፎ የሆነው ክፉ የሆነው የባህል ወረራ፣ የአስተሳሰብ ድብልቅ፣ የሃይማኖት ክህደት፣ የእሴት መናድ፣ የትውፊት መሻር የሚያመጣው ዘመናዊነት ማለት ሌላውን መምሰል ብለን ስንተረጉመው ነው። ዘመናዊነት ማለት አውሮፓን መምሰል፣ ዘመናዊነት ማለት አሜሪካዊ መምሰል። ያንን ብለን ስንተረጉመው ይሄ ዌስተርናይዜሽን ወይም የምዕራቡ ዓለም ዩሮፒያናይዜሽን አሜሪካናይዜሽን እያሉ ይሉታል። ይህንን መምሰል ማለት ዘመናዊ ነው ብለው ይሄ አሳሳቹ ትርጉም ነው። ይህን አሳሳች ትርጉም የምንለው ነው። ዘመናዊነትን የምንረዳው የወቅቱ በወቅታችን በዘመኑ ላይ ያለውን ነገር የማወቅ የመረዳት ጥሩውን ከመጥፎው የመለየት ትክክሉን ከስህተት የመለየት አጥፊውን ከአልሚው የመለየት ይሄንን የኛ ብቃት ሆኖ በዘመናችን የተከሰተውን ነገር ማወቅ ማለት ነው። ስለዚህ ሁለቱን ነገሮች እንዳናሳስት ትላልቆቹ የዩኒቨርሲቲ ምሁራን በዚህ ቦታ አሁን ዘመናዊነት የሚለው ሞደርኒቲ ሞደርናይዜሽን ደግሞ ድህረ ዘመናዊነት ይባላል። ከዚህ ቀጥሎ ደግሞ የሚፈጠረውን ነገር እያዩ በሚቀጥለው ትውልድ የዘራስን ትውልድ የመተካት የመለካት ሂደትን የሚያስተምሩበት ሂደት እሱም በጥንቃቄ የምናየው መሆኑን በመላው ዓለም ያሉ ምሁራን የሚናገሩት ነው። ዘመናዊነት ማለት ምዕራባዊነት ማለት አይደለም። ከዚያ ጋር እንዳናሳስት። ይሄን ግን እንደ ሴት አድርገው የምንቀመጥባቸው መቀመጫዎች የምንሄድባቸው መንገዶች ሁሉ ሳይቀሩ በአውሮፓዊ ስም መሰየም ዘመናዊ አድርገው የሚቆጥሩ ልጆቻችንን የራሳችንን ልጆች በአውሮፓዊ ስም ወይም በአሜሪካዊ ስም መሰየም፣ ተቋሞቻችንን በሆነ ነገር መሰየም፣ በአውሮፓ እሴቶቻችን ወይም የእድገታችንን ልኬት በሌላው ዓለም እድገት መለኪያ የእውቀታችንን ልኬት በሌላው ዓለም እውቀት መለኪያ እየለካን ራስን በሌላ የምንለካበት ሲሆን ይሄ ዘመናዊነት አጥፊው ዘመናዊነት አሉታዊው ዘመናዊነት እንለዋለን። የኛ ዘመን የመጀመሪያው ትርጉም ግን ካልኳችሁ ዘመናዊ የሚባለው ነገር የሰው ልጅ በአስተሳሰብ በስልጣኔ በጥበብ በእውቀት ዘመኑን እየቀደመ የህይወቱን የሚኖረውን ህይወት እያሻሻለ የሚኖረውን ክስተት ዘመናዊ ብለን እንለዋለን። ይሄ በየዘመኑ የሚያድግ ነገር ነው። ከዚህ ጋር እንድናውቀው የሚጠበቀው መሰረታዊ የሃይማኖት ትምህርት ምንድነው? ዘመናዊነትን የምናይበት የምንረዳበት መነጽር ካልን አንዱ መሰረታዊ ነገር ምንድነው? በሰው ልጅ ህይወት ውስጥ የቤተ ክርስቲያን ትምህርት እነዚህን ሶስት ነገሮች እንያዝ። የሚለወጡ ነገሮች አሉ፣ የማይለወጡ ነገሮች አሉ። ሁለቱን ለይቶ ማወቅ ያስፈልጋል። በየትኛውም ትውልድ ውስጥ በየትኛውም የኑሮ ደረጃ በየትኛውም የእውቀት ደረጃ በየትኛውም የሀብት ደረጃ በየትኛውም የስልጣን ደረጃ ብንኖር የሚለወጥና የማይለወጥን ነገር ለይቶ ማወቅ ያስፈልጋል። ይሄ ተፈጥሯዊ ነው። ይሄ ከእግዚአብሔር የተሰጠን ነው። የማይለወጡ ነገሮች የማይለወጡ መሆናቸውን አምነን እነሱን መታገል መተው አለብን።
ክፉ ዘመናዊነት ከሚባለው ነገር ውስጥ ምናልባት ተለቅ ያሉት አባቶች የሚያስታውሱት ከሆነ በደርግ ዘመን አንድ መፈክር ነበር። ተፈጥሮን በቁጥጥራችን ስር እናስገባለን ይላል። ይሄ አንዱ የዘመናዊነት መፈክር ነበር። ይሄ ክፉ ዘመናዊነት ነው። ተፈጥሮን እቆጣጠራለሁ፣ ተፈጥሮን እለውጣለሁ፣ ወንድነቴን ወደ ሴትነት እቀይራለሁ፣ እንዲህ እያሉ የማይለወጡ ነገሮችን የመለወጥ ፍላጎት አንዱ የዘመናዊ ሰዎች ወይም የዘመናዊ የምዕራቡ ዓለም ዘመናዊነት መለኪያ ተደርጎ ይቆጠራል። ይሄ አሉታዊ ዘመናዊነት ነው። ቤተክርስቲያን የምታስተምረው ትልቁ ትምህርቷ ዘመናዊ የሚባለውን አስተሳሰብ ስንቃኝ የማይለወጡ ነገሮች ይለወጣሉ ብሎ መታገል ተገቢ አይደለም። ስለዚህ የማይለወጡ ነገሮችን ማወቅ አለብን። ሃይማኖት አይለወጥም፣ እግዚአብሔር አይለወጥም። የቤተ ክርስቲያን ስርዓቷ፣ ቀኖናዋ፣ የማይለወጡት ቀኖናዎቿ፣ የማይሻሩት ትውፊቶቿ አይለወጡም። ሰውነት አይለወጥም። ሰውነት ተለውጦ በባህሪ ወይም በአስተሳሰባችን ዝቅተኛ ስንሆን ቅዱስ ዳዊት ሰው ክቡር ሆኖ ሳለ እንደ እንስሳ መሰለ ብሎ ክብርነታችንን ስትሽረን እንደ እንስሳ ስንመስል እንስሳ መሰለ ይባላል እንጂ ሰውነት ወደ ዝንጀሮነት አይለወጥም። የማይለወጡ ነገሮችን ለይቶ ማወቅ ያስፈልጋል። በኋላ የምነግራችሁ ነገር ይኖራል። ዘመናዊነት እንዴት ይሄን እንደታገለ፣ አሁን እንዴት አይነት ችግር እንደፈጠረ በእምነት ላይ። ሁለተኛ የሚለወጡ ነገሮችን ለይቶ ማወቅ። ሁሉ ጊዜ ልጅ ሆኖ አይኖርም አይደል? ይታደጋል። ስለዚህ ልጅነት ከፍ ይላል ማለት ነው። ሁሉ ጊዜ ወጣት ሆኖ አይኖርም፣ ይጎለመሳል፣ ጎልማሳ ይኮናል። ስለዚህ በግዳችን በተፈጥሮ ሂደት የሚለወጡ ነገሮች አሉ ማለት ነው። በተፈጥሮ ሂደት የሚለወጡ በግድ እኛ ወደድንም ጠላንም የተወለደ ሰው ማደጉ፣ መጎልመሱ፣ መሸምገሉ፣ ማርጀቱ አይቀርም። ይሄ የሚለወጥ ነገር ነው። እነዚህ ለይቶ የሚለወጡትና የማይለወጡትን። ስለዚህ የዘመናዊ አስተሳሰብን ስናይ የትኛው ነው ተለውጦ ዘመናዊ መሆን የሚችለው? የትኛው ነው ተለውጦ ዘመናዊ ባህላዊ የሚባልን ነገር የሚያስቀርልን ብሎ ይሄንን ማወቅ። ስለዚህ በዘመናዊ አስተሳሰቡ 3 ይሄንን የሻሩ ክፉ ነገሮች አሉ። የመጀመሪያው ሊበራሊዝም የሚሉት ነው። ያለ ምንም አይነት በቃ ይሄ ቸልተኝነት፣ ዳተኝነት ምንድነው መተው፣ ሁሉንም ነገር እንደ ልብ መሆን ብሎ ማሰብ። በቃ ለምንም ነገር ህግ የለም፣ ለምንም ነገር ገደብ የለም፣ የፈለከው መሆን ትችላለህ። ምን አለበት የፈለኩትን በሆን፣ ወንድ ሴት ቢሆን፣ ሴት ወንድ ቢሆን፣ ወንድ ቦታ ላይ ሴት ቢቆም፣ የሴቱን ወንድ ቢቆም፣ የወንዱን ድርሻ ሴት ቢለው፣ የካህኑ ምዕመን ቢለው ምን ችግር አለበት ብሎ ሊበራሊዝም መሆን። ይሄ ምን ማለት ነው? ሁሉንም በቃ ተፈጥሮ ላይ ያለው ነገሩ እንደ ልባችን መቀያየር እንችላለን የሚል ሐሳብ ነው። ይህ ክፉ የዘመናዊነት ሐሳብ ነው። ሁለተኛው ደግሞ ኮሙኒዝም፣ ሶሻሊዝም የሚባለው ነው። ሰውን መቆጣጠር። እኔ ሰውን ተቆጣጥሬ በጉልበት በጦርነት በመሳሪያ በምናምን ሰው እንደፈለኩ ማድረግ እችላለሁ ብሎ ማሰብ፣ ይሄም ክፉ ዘመናዊነት ነው። ፋሺዝም የሚባለው ደግሞ ሰውንም ተፈጥሮንም እንደ ልቤ ማዘዝ እችላለሁ ብሎ ማመን ነው። እነዚህ መጥፎ የሆኑ የዘመናዊነት ልንታገላቸው ቤተክርስቲያን እንደ ሃይማኖት፣ እንደ ዶግማ፣ እንደ ስርዓት የምትታገላቸው የምትቃወማቸው ሐሳቦች ናቸው። የማይለወጠውን እለውጣለሁ ብሎ መታገልን ማለት ነው። ስለዚህ ዘመናዊነት ይሄንን በማምጣት ለሃይማኖታችን ምን አይነት ችግር ፈጥሯል መሰላችሁ? አንደኛ የሃይማኖትን ሐሳብ ማራከስ። የሃይማኖትን ሐሳብ ማራከስ፣ ሃይማኖተኛ መሆንን ምን ነበር ያሉን በደርግ ጊዜ ኮሙኒስቶቹ? ኋላ ቀር። ሃይማኖተኛ መሆን ኋላ ቀርነት ነው ብሎ ማሰብ። አማኝነት ማለት በቃ ኋላ ቀርነት ነው ብሎ ማሰብ። የሃይማኖት ዕውቀቶችን ሳትመራመሩ የተቀበላችኋቸው ዕውቀቶች ናቸው ብሎ ማራከስ፣ ለሃይማኖት እንቅፋት መሆን፣ ሃይማኖትን በሳይንስ ለማረጋገጥ መሞከር፣ ቢችሉ እግዚአብሔርን በማይክሮስኮፕ ለማየት መሞከር ማለት ነው። የሃይማኖት እውነቶችን፣ የሃይማኖት ዕውቀቶችን፣ የሃይማኖት ስርዓቶችን በሳይንስ ለማረጋገጥና አንዳንድ ጊዜ እኛም ሳናውቅ ምን እንላለን? ይሄ ነገር እኮ በሳይንስ የተረጋገጠ ነው እንላለን። ሳናውቀው ምን እየገባብን ነው? ሃይማኖትን ከሳይንስ በታች እያደረግነው ሳይንስ የሃይማኖት አረጋጋጭ እንዲሆን እየፈለግን ማለት ነው። ይሄ ምን ሲሆን ነው? ዘመናዊነት በሃይማኖት ላይ የበላይነት ለማምጣት ሲሞክር ማለት ነው። ዓለማዊ ቁሳዊ ነገሮች የሃይማኖት መለኪያ፣ ሀብት፣ ውበት፣
እነዚህን የመሰሉ ነገሮች የሃይማኖተኝነት መለኪያ እንዲሆኑ ማድረግ ማለት ምንድነው? ቁሳዊው ነገር የመንፈሳዊው ነገር የበላይ አድርገን እንድናስብ ሲፈጠር ይሄም ዘመናዊነት የሚፈጥርብን ችግር ነው። ይሄን ካልኩኝ ዘንድ ግን ዘመናዊነትን ደግሞ ጥርግ አድርገን ክፉ ነው ማለት አንችልም። እዚህ ፊቴ የቆሙ 1 3 4 ካሜራዎች አሉ። የዘመናዊ ስልጣኔ ውጤቶች ናቸው። ዘመናዊነት ያመጣቸው ወይም በዘመናዊ የሰው ልጅ ምርምር እግዚአብሔር ለሰው ልጅ በሰጠው ለባዊት የአእምሮ ባህሪ ጠባይ የነፍስ ባህሪ መሰረት የሰው ልጅ ተመራምሮ ህይወቱን ለማቅለል አስተሳሰቡን በደንብ አድርጎ ለማበልጸግ ለማስፋት አገልግሎቱን ለማሳደግ ተሰሚነቱን ተቀባይነቱን የበለጠ ለማጉላት ሲል የሚፈጥራቸው ነገሮች ማለት ነው። አሁን የተቀመጣችሁበት ወንበር ድሮ ቢሆን ድንጋይ ነበር የሚሆነው፣ እንጨት ነበር የሚሆነው፣ ወይም መሬት ላይ ነበር የሚሆነው። አሰበና የሰው ልጅ ለምን የተሻለ መቀመጫ ማልሰራው ብሎ ስልጣኔ የምንለው አሁን ይሄ ስልካችን እጃችን ላይ ያለው ስልክ ስንት ነገር ነው ያቀለለልን። ፎቶ ያነሳል፣ ሰዓት ይነግረናል፣ መልእክት ያለዋውጠናል፣ ኢሜል ይከፍትልናል፣ ብዙ ነገር ይሰራል። ይሄ የሰው ልጅ የዘመናዊ ስልጣኔ ውጤት ነው። ዛሬኛ የምንነጋገረውን እዚህ የተሰበሰብነውን ነገር ለሌሎች ወገኖቻችን እንዲደርስ ያደርጋል። ይሄ የምናገርበት ማይክሮፎን ባይኖር ኖሮ ለስንት ሰው ነበርን የሚሰማው? እዚህ ሁኑ ተሰብሰቡ ወደኔ አጠገብ ሁኑ ብዬ ለትንሽ ሰው ነበር የሚሰማው። ማይክሮፎኑ ግን ምን አደረገ? ድምጼን አጎላና ማጉሊያ ድምጽ ማጉሊያ ሆነና ለብዙ ሰው እንዲደርስ አደረገ። ይሄ አዎንታዊ የሆኑ የዘመናዊ ስልጣኔ ውጤቶች ናቸው። አልተውነውም አይደለም? ቤተክርስቲያን ጉልላቷ ላይ አድርጋለች ማይክሮፎን፣ ካሜራ ትጠቀማለች፣ ሚዲያ ከፍታለች፣ መኪና ትጠቀማለች፣ አውሮፕላን እንጠቀማለን። ይሄ ዘመናዊው ስልጣኔ ቴክኖሎጂ ያመጣው ነው። ይሄ ደግሞ በጎ አዎንታዊ ከአሉታዊው በተቃራኒ ያለ ጠቃሚ የሆነ ነገር ነው ማለት ነው። ስለዚህ ጠቃሚም ጎን አለው ጎጂም ጎን አለው ማለት ነው። ጠቃሚውን ከጎጂው መለየት የማን ነው? የኛ ድርሻ ነው። የማይለወጠውን ከሚለወጠው ነገር ለይቶ ማወቅ የኛ ድርሻ ነው። የትኛው ነው የሚለወጠው? ዘመናዊነት የሚመለከተው የትኛው ነው? ቴክኖሎጂውን፣ መጓጓዣውን፣ እነዚህን ቴክኖሎጂ ይመለከታል። ቤተክርስቲያን አትቃወምም። ያው ቤተ መቅደስም ገብቶ ቅዳሴውን ያስተላልፍልናል። ይሄ በጎ አዎንታዊው ጥሩ የምንለው ነው። መጥፎ የሚሆነው ደግሞ ሃይማኖትን ሲያራክስ፣ ሳይንስን የበላይ ሲያደርግ፣ ጾታ ቀይሩ ሲል፣ በተለያየ መንገድ በሃይማኖታችን የተቀመጡ መሰረታዊ የእምነት እሴቶቻችንን ሲንድ፣ ስነ ምግባርን ሲያጎድል፣ አስተሳሰባችንን ሲበክል፣ ያ ደግሞ መጥፎው ዘመናዊነት ክፉ ዘመናዊነት አለባበሳችንን ሲቀይር፣ አነጋገራችንን ሲቀይር፣ ጸጉር አሰራራችንን ሲቀይር፣ ስም አወጣታችንን ሲቀይር፣ ማህበራዊ አስተዳደራችንን ሲያናውጥ፣ ስነ ምግባርን ሲሽር፣ ይሄ ሲሆን መጥፎ ዘመናዊነት ይሆናል። ሃይማኖትን፣ ስርዓትን፣ እሴትን። ስለዚህ ይሄ ከሆነ ከዚህ አንፃር መሰረታዊ የሆነ አንድ አራት ነገሮችን ላንሳ። ሃይማኖት የሚለወጥ የማይለወጥ ያልኩትን አንዳንድ ጊዜ እኛን ለማሳሳት ለምንድን ነው እናንተ ይሄን ጥንታዊ ባህላዊ የሆነ ሃይማኖት የምትከተሉት ይሉናል። ይሄ ማምታቻ ነው። ዘመናዊ ሃይማኖት የሚባል የለም። ምክንያቱም ሃይማኖት አይለወጥም። ዘመናዊነት በሁሉም ደረጃው ይለወጣል። የዘመንና የኛ ዘመን የራሳችን ነው። ከኛ በፊት የነበረው ትውልድ ሌላ ነበር አኗኗሩ። የሚሄደው በጋሪ ነበር፣ የሚቀመጠው በርጩማ ላይ ነበር። ከፍ ሲል ነው እንግዲህ ዝቅ ሲል ደግሞ ድንጋይ ላይ ነበር። አለባበሱም የተለየ ነበር። በሽመና ብቻ የሚሰራ ነበር፣ በፋብሪካ የሚሰራ አልነበረም። ያንኛው ተለውጧል። ዘመናዊነት ማሰብ ያለብን ሁሉ ጊዜ በማያቋርጥ ለውጥ ውስጥ ያለ ነው። ሰምታችሁኛል የእግዚአብሔር ቤተሰቦች? ዘመናዊነት በማያቋርጥ ለውጥ ውስጥ ያለ የሰው ልጅ ክስተት ነው። የየዘመኑን እየሆነ የሚሄድ ነገር ነው። ሃይማኖት ግን በዘመናዊ ለውጥ ውስጥ መሄድ አይችልም። ምክንያቱም ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ አይለወጥም። ሌላውን ይለውጣል እንጂ እሱ አይለወጥም። አንተ ሁል ጊዜ አንተ ነህ አለ ቅዱስ ዳዊት መዝሙር 102 ላይ። አንተ ሁል ጊዜ አንተ ነህ፣ አንተ አትለወጥም። ሌላውን ግን ትለውጣለህ። ያረጃል፣ ትለውጠዋለህ፣ አንተ ግን አትለወጥም ማለት። ሃይማኖት አይለወጥም። እግዚአብሔር በእኛ የዘመን ቅብብል፣ በዘመን ሽረት፣
በዘመን ለውጥ የለበትም፣ በባህሪው አይለወጥም። እግዚአብሔር የሚለወጥ የሚያረጅ እንደገና የሚታደስ አምላክ አይደለም። ሁል ጊዜ አዲስ ነው ይለዋል ሰቆቃወ ኤርምያስ ምዕራፍ 3 ላይ አንተ ሁል ጊዜ ማለዳ ማለዳ አዲስ ነህ ይላል። እግዚአብሔር ሁል ጊዜ አዲስ ነው። ዘመናዊ መሆን የሚያስፈልገው አይደለም። የኛን አስተሳሰብ እየተከተለ ቅርጽ የሚቀይር አምላክ አይደለም። ሃይማኖትን ዘመናዊ ያደርጋለሁ ካለ ያ ሃይማኖት አይደለም፣ ፖለቲካ ነው። ያ ሃይማኖት አይደለም፣ ማህበራዊ አስተሳሰብ ነው። ያ ሃይማኖት አይደለም፣ ባህል ነው። ሃይማኖት አያረጅም፣ ሃይማኖት አይታደስም፣ ያድሳል እንጂ። የሚያምኑትን ሁሉ ጊዜ ያድሳል እንጂ ሃይማኖት አይታደስም። ስለዚህ ዘመናዊ ሃይማኖት ብለው ለማታለል የሚፈልጉትን መልሱላቸው። ሃይማኖት ዘመናዊ ባህላዊ የሚባል ነገር የለውም። እግዚአብሔር አይለወጥም። እግዚአብሔር ሁል ጊዜ አንድ ነው። እሱ እንዲህ ብሎናል በማቴዎስ ወንጌል ምዕራፍ 4 ቁጥር 35፣ በማርቆስ ወንጌል ምዕራፍ 13 ቁጥር 31፣ በሉቃስ ወንጌል ምዕራፍ 21 ቁጥር 33 ላይ ሰማይና ምድር ያልፋል ቃሌ ግን አያልፍም ብሏል። እንኳን እግዚአብሔር ራሱ የባህሪ አምላክ የሆነ ክብር ይግባውና አብ ወልድ መንፈስ ቅዱስ ይቅርና እሱ የነገረን ያስተማረን ያዘዘን የሰራልን ሕግና ስርዓቶች ያስተማረን ቃሉ እንኳን አይለወጥም። ቃሉ እኛን ይለውጣል፣ በየዘመኑ አያልፍበትም። ይችን ሁላችሁም በልባችሁ ውስጥ ያዙ። የእግዚአብሔር ቤተሰቦች የእግዚአብሔር ቃል በዘመን አያልፍም። የእግዚአብሔር ቃል በየዘመኑ አይለወጥም። ሁሉ ጊዜ ያው ነው። የየዘመኑን ትውልድ ያገለግላል። በሐዲስ ኪዳን የዛሬ 2000 ዓመት ክርስቶስ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት አሁንም እንማረዋለን። አይለወጥም። በዘመን አያረጅም። የእግዚአብሔር ቃል አያረጅም። የእግዚአብሔር ሥርዓት አያረጅም። የእግዚአብሔር አምልኮ አያረጅም። ሁሉ ጊዜ የሚመጣውን ትውልድ ሁሉ እያገለገለ ወደ እግዚአብሔር ያቀርባል እንጂ የዘመን እድሳት የዘመን ለውጥ የለበትም። የማይለወጥ ማለት ይሄ ነው። እግዚአብሔር የማይለወጠውን ከሚለወጠው መለየት የምን ዓለሙም ይላል ቅዱስ ዮሐንስ በመልእክቱ በመጀመሪያ መልእክቱ በአንደኛ ዮሐንስ ምዕራፍ 2 ቁጥር 17 ላይ ዓለሙም ምኞቱም ያልፋል። ዓለም ያልፋል፣ ዓለም ይለዋወጣል። በየዘመኑ ያለው ትውልድ ሐሳቡ ይለወጣል። ያለፈው ትውልድ ሌላ ነው፣ የአሁኑ ትውልድ ሌላ ነው። ለዘላለም ስም አቆያለሁ ለዘላለም እንዲያደርጋለሁ ብለን በዚህ ዓለም ላይ አንድከም፣ ይለወጣል። የማንም ትውልድ ዘላለም የቆየ የሰራው ስራ እስካሁን ድረስ የለም። በእግዚአብሔር ብቻ ነው ሁሉም ነገር የሚሆነው። ይሄንን እንደዚህ ብሎ ይነግረናል ቅዱስ ዮሐንስ ነው። ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል። ለዘላለም የሚኖር እግዚአብሔር ጋር የሆነ ብቻ ነው። ከዚህ ዓለም ጋር ከዚህ ዓለም አስተሳሰብ ጋር ዘመን ካመጣው ትውልድ ካመጣው ሐሳብና ትውልድ ካመጣው ምኞት ትውልድ ካመጣው ስልጣኔ ጋር ተጣብቆ ሃይማኖትን የሚመዝን ከትውልድ ጋር ያልፋል። እንደ ትውልድ ዘመናዊ ሃይማኖት ነው የሚሏችሁን አንዱ መልስ ምንድነው? የመቸው ዘመን የእናንተ ሃይማኖት ዘመናዊ ሃይማኖት እንደዚህ የሚኖር ከሆነ በዘመን የሚለካ ሃይማኖት አይደለም። የሚቀጥለው ትውልድ ደግሞ ሌላው ትውልድ ይቀይረዋል። የሌላው ትውልድ የሚቀጥለው ሃይማኖት የሚቀይረው ሃይማኖት ከሆነ ለምን ነው ሃይማኖት ብዬ የምመኘው? ሃይማኖትስ ብዬ የምከተለው? የሚለወጥ ሃይማኖት አይደለም። የሚሻሻል ሃይማኖት ጽኑ ሆኖ ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ በአንድ አይነት አመለካከት የሰው ልጅ ሁሉ አስተባብሮ በትውልድ ቅብብል አሻግሮ የሚወስድ ነው እንጂ እንደ ዘመኑ የሚለዋወጥ ከሆነ ሃይማኖት ሳይሆን የሰው ልጅ የፈጠራ ውጤት ነው። የሰው ልጅ ያስተሳሰብ ውጤት ነው። የሰው ልጅ የአመለካከት ውጤት ነው እንጂ የሰው ልጅ አመለካከት የሚቃኝና የሚያስተዳድር ሃይማኖት ነው ብለን አንቀበለው። ስለዚህ በዘመናዊነት ትርክት ውስጥ በዘመናዊነት አስተሳሰብ ውስጥ ሃይማኖትን ዘመናዊ እናድርግ የሚል ሐሳብ በሃይማኖት ውስጥ አይሰራም ማለት ነው። ሃይማኖት በዘመን አይገደብም። ሃይማኖት በዘመን አስተሳሰብ እንደገና እየተቃኘ አይመጣም። የሃይማኖታችንን ስርዓት ግን በቪዲዮ ማስተላለፍ እንችላለን። በዘመናዊ ቴክኖሎጂ ማስተላለፍ እንችላለን። በዘመናዊ ቴክኖሎጂ ቀርጸን አትመን የድሮዎቹ አባቶች በብራና ነበር የሚጽፉት፣ የሚያነቡትም በብራና ነበር። አሁን በህትመት እናነባለን። መጽሐፍ ቅዱስንም ስንክሳሩንም ግብረ ሕማሙንም
በህትመት እናነባለን። ሃይማኖታችንን አይለውጠውም። እንደዚያ መሆኑ ቃሉ አይለወጥማ። የዘመን ለውጥ ሃይማኖትን መለወጥ አይለበትም። አነጋገራችን፣ አስተሳሰባችን፣ አተረጓጎማችን ዘመኑን በሚዋጅ መንገድ፣ ዘመኑን በሚገዛ፣ ዘመኑን በሚያሻሽልና ዘመኑን በሚለውጥ መንገድ እየሆነ ትውልድን ያሻሽላል እንጂ። ሁለቱን ጥያቄዎች አንድ ላይ መልሻለሁ። ዘመናዊነት የሚለውን ትርጉምና ዘመናዊነት ከሃይማኖት ጋር ያለውን። ይህን ካልን ዘንድ ግን ቤተክርስቲያን ኃላፊነት እኮ አለባት። በዘመናዊ አስተሳሰብ ዘመናዊነት እያሉ ዘመናዊነትን እየተከተሉ ሃይማኖትን ቁሳዊ፣ ሃይማኖትን ሳይንሳዊ ለማድረግ የሚጥሩ ከዚያም ያን ሲያደርጉ ልክ ቁሳዊ ሲያደርጉት ሃይማኖትነቱ ይቀርና ማህበራዊ አስተሳሰብ ይሆናል። ሃይማኖትነቱ ይቀርና ልብ ወለድ ይሆናል። ሃይማኖትነቱ ይቀርና የሰው ልጅ የፈጠራ ውጤት ይሆናል በዘመናዊነት እንቃኘው ሲሉ። ይህም በማድረጋቸው የሚጠፋውን ትውልድ የመታደግ ግዴታ ቤተክርስቲያን አለባት። እንዴት ነው የምትቤዠው? እንዴት ነው በዘመናዊ በዚህ የሚነዳውን ትውልድ ቤተክርስቲያን የምትታደገው ያልን እንደሆነ የመጀመሪያው ለትውልዱ የማያልፈውንና የሚያልፈውን ለይታ ማስተማር አለባት። ቤተክርስቲያን ታስተምራለች፣ አሁንም ትዘምራለች፣ ትቀኛለች። ለእግዚአብሔር አዲስ ቅኔ እንቀኛለን እንጂ አዲስ ሃይማኖት አንፈጥርም። ለእግዚአብሔር አዲስ መዝሙር እንዘምራለን እንጂ ለእግዚአብሔር አዲስ ሃይማኖት አንፈጥርም። ለእግዚአብሔር አዲስ ስብከት፣ አዲስ ትርጉም ቅዱሳት መጻሕፍትን ለትውልዱ በሚበቃ በሚሆነው መንገድ እንተረጉምለታለን። ቃሉን አንለውጥም። ትርጉሙን ለትውልዱ እንዲገባው አድርገን እናስረዳለን። ቃሉን ግን አንለውጥም። የሚለወጠውና የማይለወጠውን ለይተን የማስተማር ግዴታ አለብን። የማይለወጠውን የመስጠት ግዴታ አለባት። የሚለወጠውን ትውልዱ ይኖረዋል። የማይለወጠውን እግዚአብሔርን ግን እንዳያጣውና እንዳይለውጠው ቤተክርስቲያን ትሰጣለች። እግዚአብሔርን ታስተምራለች። ቅዱስ ወንጌልን ታስተምራለች። ያንን በመስጠት በዘመናዊነት የሚጠፋውን ትውልድ ትታደጋለች። የማይለወጥ አምላክ መሆኑን አሁንም አምታቾች የዓለማዊ አስተሳሰብ ይዘው ምን ብለናቸዋል? ቁሳዊ ሃይማኖተኞች ብለናቸዋል። ቁሳዊ ሃይማኖተኞች የቁስ አስተሳሰብን ይዘው ዘመናዊ ነን በሚል አለባበስና አነጋገር ቀይረው አዳራሽ አሳምረው ይሄ ነው ዘመናዊ ሃይማኖት የሚሉትና የሃይማኖትና የልቦለድን ምንነት ለይተው የማያውቁትን እነዚያ እንዳይከተሉ ትውልዱን እንታደግበታለን። ይሄ አይለወጥም። እግዚአብሔር ለሙሴ የተናገረውን ቃል በክርስቶስ አልለወጠውም። ክርስቶስ እንደውም ምንድነው ያለው? ሰማይና ምድር ያልፋሉ፣ ከኦሪትና ከነቢያት አንዲት ቃል ከምታል ሰማይና ምድር ቢያልፍ ይቀላል አለ። ያኛውም እግዚአብሔር ነው፣ ይሄኛውም እግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትላንትም ዛሬም ነገም አይለወጥም አለ ቅዱስ ጳውሎስ። በዘመን የሚሻር አምላክ አናመልክም። በዘመን ዝብርቅርቅ፣ በዘመን ውጥንቅጥ ራሱን የሚለዋውጥ የሃይማኖት ቅርጽ የለንም። ሃይማኖት አንዲት ናት፣ አትለወጥም። ጥይቅት ኢቲ ብለዋታል አባቶቻችን። መሰረት ናት። መሰረት ከተለወጠ ቤት ቅርጹ ይለውጣል። ሃይማኖት መሰረት ኢቲ፣ ሃይማኖት መሰረት ናት። ሃይማኖትን እንዳይለውጥ፣ ሃይማኖት ከተለወጠ፣ አስተሳሰብ ከተለወጠ ሃይማኖት አይደለም፣ ሌላ አስተሳሰብ ነው ብለን ያን ማስተማር ግዴታ አለብን። ሁለተኛ ትውልድ በፈጠራ ሃይማኖት እንዳይነዳ ቤተክርስቲያን መታደግ አለባት። ሰዎች አሁን አንዲት ቃል ይመዙና ትውፊታዊ ጥንታዊ የሆነውን ያረጀ ይሉታል። ተመልከቱ፣ እርጅና እኮ ስድብ አይደለም። ምን ብለን ነው ብዙ ሰው የሚጸልየው ጸሎት? እድሜ ስጠኝ ብሎ አይደለም እንዴ የሚጸልየው? እርጅና ስድብ ነው እንዴ? ዳዊት እኮ ሲጸልይ አቤቱ በወጣትነቴ በማዕከላዊ እድሜ አትውሰደኛል እንዴ። ለጋነት እኮ ነው ስድብ፣ እንጭጭነት ነው ስድብ። አረጋዊነት እኮ ሀብት ነው። የእድሜ ባለ ሀብት፣ የእውቀት ባለ ሀብት፣ የልምድ ባለ ሀብት፣ የህይወት ባለ ሀብት እኮ ነው አረጋዊ። ቤተክርስቲያን ረጅም እድሜ ቢኖራት የረጅም እድሜ ባለ ሀብት ናት። አሁን የመጣውን እኮ ልጅ የሆነውን የምንለው ገና ልጅ ነው፣ ገና አልበቃም። በፈረንጆቹ ስንሄድ ኢማቹር ይሉታል። ገና ያልበለጸገ እንትን ያላደገ ያልበለጸገ አይምሮ ይሉታል። ያንን እንደ ስድብ ይቆጥራሉ። ያ ስድብ ሀብቱን ስድብ። ይሄ እንግዲህ ተመልከቱት፣ ሀብትን የሚሰድብ ትውልድ አፈራን ማለት ነው።
ቤተክርስቲያን ረጅም ዕድሜ ቢኖራት ሀብቷ ነው። ረጅም ዕድሜ ቢኖራት ቅርስ የሚባለው እኮ ረጅም ዕድሜ ያለው ነው። ረጅም ዕድሜ የሌለው እኮ ቅርስ አይደለም፣ ዝም ብሎ ጌጥ ነው። ጌጥና ቅርስን የማይለይ ትውልድ እንፈጥራለን። ስለዚህ ያንን መታደግ የቤተክርስቲያን ትልቁ ጉዳይ። ሶስተኛው በጣም አስፈላጊው ትልቁ ጉዳይ በጣም ረጅም ጊዜ ቢኖር ዛሬ በደንብ አስፋፍተን የምናየው ግን የማይቀርባችሁ ስነ ምግባር ነው። ዘመናዊነት የስነ ምግባር ጠላት ነው። ሽማግሌ አያከብርም፣ እግሩን አንፈራጦ ወንበር ላይ ይቀመጣል። ይሄንን እንደ ብልጽግና እንደ ዘመናዊነት አድርጎ ይቆጥረዋል። ትልቅን ማዋረድ፣ አንጋፋውን ማቃለል እንደ ዘመናዊነት ይቆጥራል። ይሄ ዘመናዊነት አይደለም፣ የስነ ምግባር ጉድለት ነው። ይሄ ሰብአዊነት አይደለም፣ ሃይማኖተኛነት አይደለም፣ የሰው ክብርን አለማወቅ ነው። ትልቁ ችግሩ ዘመናዊ ነን የሚሉ ሰዎች ዘመናዊነት እንደ መገለጫ የሚቆጥሩት ሌላውን ማራከስ ነው። ይሄ የስነ ምግባር ጉድለት ነው። ጋጠወጥነት፣ ህግ አልባነት፣ ቀኖና የለሽነት ነው። ያልተገራ ፈረስ የባለቤቱን ጥርስ ይሰብራል፣ የራሱንም ጥርስ ይሰብራል፣ ቋንጃውን ይሰብራል ይሉታል። ዘመናዊነት የስነ ምግባር ጥሰት አለበት። ሰው መሳደብ ያያችሁት ነው። በፌስቡኩ በምኑ መሰዳደብ፣ ይሄ ዘመናዊ በቃ ትልቅነት አድርገው ይቆጥሩታል። አላዋቂነትን እንደ ዕውቀት መቁጠር ነው። ለዚህ ዘመናዊነት የስነ ምግባር ጠላት እንዳይሆን ቤተክርስቲያን ማስተማር ግዴታ አለባት። ልጆች አባቶቻቸውን እንዲያከብሩ፣ ሽማግሌ ሲመጣ ከወንበር መነሳት፣ ይሄ በኋላ ቀርነት አይደለም፣ ኋላ ቀርነት አይደለም። እቤት ውስጥ እጅ ማስታጠቢያ አንስቶ ህፃናት ታላላቆቻቸውን እጅ ቢያስታጥቡ ይሄ ስነ ምግባር ነው። ማክበር ስነ ምግባር ነው። እያንዳንዳቸውን ብናይ በጣም ብዙ ነገሮች አሉ። ግለኝነት፣ ራስ ወዳድነት ትልቅ የስነ ምግባር ጥሰት ነው። ራስ ወዳድነት፣ ለፍላጎትህ ገደብ አትስጠው ይላሉ። መጽሐፍ ቅዱስ የሚያዘን ምንድን ነው? ራስን መግዛት ትልቁ የመንፈስ ፍሬ ነው። ራሱን ያልገዛ ሌላውንም አይገዛም፣ ቤተሰቡንም አይገዛም፣ ማህበረሰቡንም አይገዛም፣ አገርም አይገዛም። እንዲሁ መረን ሆኖ የጥፋት ተላላኪ ነው የሚሆነው። ዘመናዊነት ግን ስለ ራስ መግዛት በጣም ነው የሚናደደው። ለምንድን ነው ራስን የምታስጨንቀው? ነፃ አድርገው ይላል። ይሄ ምዕራባዊው ዘመናዊነት ማለት ነው። እንደፈለክ ተናገር፣ እንደፈለክ ኑር፣ እንደፈለክ እንዲህ አይነት ህግ የለም። ይሄ ስነ ምግባር ጠላትነት ነው። የሰው ልጅ ራሱን መግዛት አለበት። አዋቂነት ማለት ክፉን ከደጉ መለየት መቻል አለበት። ይሄ የስነ ምግባር ጠላት ያደርገዋል። ሌላውን አትስማ ይላል። አንዳንዴ ሌላው ራስህን ብቻ ስማ። አንድ ትልቅ አባት ምን አሉ መሰላችሁ? በትልቅ አደባባይ ላይ አንድ ወጣት መልእክት ያስተላልፋል። ሌላውን አትስማ፣ ራስህን ብቻ ስማ፣ ውስጥህን ስማ፣ ሌላው የሚሰማኝ ነግርህ ነገር አትስማ፣ ተው፣ ስለ ራስህ ብቻ አስብ፣ ራስህን ብቻ ስማው እያለ ያስተላልፋል። እና ሲጨርስ ጠጋሉና ጆሮ ለምንድን ነው የተፈጠረው አሉት። ሰምታችሁኛል? ጆሮ ለምንድን ነው የተፈጠረው? ሰው ራሱን ለመስማት ጆሮ ያስፈልገዋል እንዴ? ራሱን ለመስማት ሰው ጆሮ ያስፈልገውም። ራሱን ብቻ የሚሰማ ከሆነ ጆሮ ያስፈልገውም። ያ ሰውዬ እንኳን አይደለም አንድ ጆሮ ሁለት ጆሮ አንድም አያስፈልገውም። እግዚአብሔር ራሳችንን ብቻ እንድንሰማ ቢሆን ኖሮ የፈጠረን እዚህ ዓለም ላይ የተከሰት ነው ራሳችንን ብቻ እንድንሰማ፣ ሌላውን እንዳንሰማ፣ ምክር እንዳንሰማ፣ ትምህርት እንዳንሰማ፣ ዕውቀት እንዳንሰማ ቢሆን ኖሮ ጆሮ አይኖረንም ነበር። አያችሁ፣ የዘመናዊ አስተሳሰብ እንዲህ አይነት ችግር አለበት። ስነ ምግባርን ይጣላል። ሰዎች ስለ ሌላው ሰው ግድ እንዳይላቸው፣ ስለ ሌላው ሰው ግድ እንዳይኖራቸው፣ ስለ ራሳቸው ብቻ እንዲያስቡ ይጎተጉታል። ይሄ ትልቁ የዘመናዊነት እንቅፋት ነው። ኃላፊና ጠፊ ለሆነው ነገር ብቻ መጨነቅ፣ ለቁሳዊ ነገር እንደውም ጭራሽ በዘመናዊ አስተሳሰብ ማቴሪያሊዝም፣ ቁሳዊነት፣ ዲያሌክቲክ ማቴሪያሊዝም እያሉ ማቴሪያሊዝምን በትምህርት ቤት አስተምረውናል። ቁሳዊነትን እኛ በጣም ህፃናት ሆነን ልጆች ሆነን በሰባዎቹ መጨረሻ መንፈሳዊ የሚባል ነገር የለም፣ ሃይማኖት የሚባል ነገር የለም እያሉ ቁሳዊ እንድንሆን ስለሚያልፈው ስለሚጠፋው ስለምናየው ነገር ብቻ እንድንጨነቅ ስለማናየው ረቂቅ ስለሆነው በመንፈስ ስለምናገኘው አምልኮና መንፈሳዊነት እንዳንጨነቅ ሲያስገድዱን፣ ለነዚህ መታደግ ያስፈልገናል። የፈጠራቸው አምላክ እንዳለ ያንንም በመንፈስ እንደሚያገኙት መንፈሳዊ ህይወት ዘላለማዊ ህይወት ዋስትና እንደሆነ
ቁሳዊ ህይወት በዓለም ህይወት የተገደበ እንደሆነና ከዚህ በኋላ ሌላ ህይወት እንዳለ መንፈሳዊ ህይወት እንደሚቀጥል ዘላለማዊነት በእኛ ውስጥ እንዳለ እንዲያውቁ ማስተማር አለብን። የሰው ልጅ እንደ እንቁራሪትና እንደ ትል በህይወቱ ፍጻሜ ላይ ሞቶ የሚቀር ነገር አይደለም። የሰው ልጅ ዘላለማዊ ፍጡር ነው፣ ከሞት በኋላ ህይወት አለው ብሎ ማስተማር ያስፈልጋል። አለበለዚያ ትውልድ ሁሉ ቁሳዊ ሆነና ራሱን የሚለካው ራሱን ግብ የሚያደርገው ቁሳዊ ህይወትን ብቻ ይሆናል። ይሄ ዘመናዊነት ትልቁ በሽታ፣ ትልቁ ጠላትነት ነው። በዘመናዊነት ትልቁ ነገር በምኞት መጠመድ ነው። በተለይ ደግሞ የሰውን አብይ ማንነት ሰውነትን ትቶ በንዑስ ማንነቶች ውስጥ ብቻ እንዲኖር እያደረጉ ሰው በራሱ ህይወት ውስጥ ባገኛቸው ነገሮች ብቻ ተንጠልጥሎ ሰብአዊ ማንነቱን ትቶ በቁሳዊና ዓለማዊ ማንነቶች ላይ ብቻ ተንጠልጥሎ በምኞት እንዲኖር የማድረግ ፍላጎት አለው ዘመናዊነት። ያንን በሃይማኖት ማድረቅ ያስፈልጋል። ዘመናዊነት ብዙ ነገር እንዶብናል። ዘመናዊነት ብዙ ነገር ሽሮብናል። ዘመናዊነት ያጠፋው በጣም ብዙ ነገሮች ናቸው። ከተፈጥሮ ጋር እንድንጣላ፣ ከራሳችን ጋር እንድንጣላ፣ ከአምላክ ከፈጣሪ ጋር እንድንጣላ፣ ከፈጣሪያችን ጋር እንድንቆራረጥ፣ የሥነ ምግባር ድሆች እንድንሆን፣ እውነት ራሱ አንዳንድ ጊዜ ስለ እውነት ስጠይቋቸው እውነት የለም ይሏቸዋል። እውነት እኮ አንጻራዊ ነው። እውነት እኮ አንጻራዊ ነው። እዚህ ቦታ ላይ እውነት ያለው እዚያ ቦታ እውነት ላይሆን ይችላል። ፍጹም የሆነ እውነት የለም እያሉ ያስተምራሉ። ይሄ እውነትን ራሱ እንድንጠራጠራት የማድረግ ሂደት አለ። ያንን ቤተክርስቲያን በትክክል ታምናለች። እውነት የእውነት ምስክር ናት። የእውነት ምስክርነቷ ዘላለማዊ ነው። እውነት ከሌለኛ የለንም። ይሄንን አስርጾ ማስተማር የቤተክርስቲያን ትልቁ ስራዋ ነው። ቀኖና ይሽራል ዘመናዊነት። ምን ያደርጋል? ትምህርት ቤት ስትሄዱ ወይም የሆነ ቦታ ስትሄዱ ስለ መብል ብቻ ያስተምሯቸዋል። ሰው ካልበላ ጤነኛ አይሆንም ብለው ያስተምሯቸዋል። ስለ መብል ይሉና በቀን 3 ጊዜ ካልበላችሁ ነው ጾምን ለማሻር ማለት ነው። ጾምን ለማሻር ማለት ነው። በሰንበተ ክርስቲያን ሰንበት እረፍት ነው። በእረፍት ጊዜ እንዲህ ነው ማድረግ ያለ፣ መዝናናት ነው ያለብህ፣ መዋኘት ነው ያለብህ፣ ሐዋሳ ሐይቅ ሄዳችሁ ቲያትር ቤት ነው መዋል ያለባችሁ ይሏቸዋል። ደሃ እንዳትጠይቁ፣ ቤተክርስቲያን እንዳታስቀድሱ፣ ወይም ደግሞ በመንፈሳዊ ህይወት በሰንበት ትምህርት ቤት ገብታችሁ እንዳትታነጹ ትውልዱ ከረምቡላ ቤት፣ መዝናኛ ቤት፣ ቲያትር ቤት፣ ሲኒማ ቤት፣ ሙዚቃ ቤት፣ ዳንኪራ ቤት፣ ዋና ውስጥ ብቻ እንዲያሳልፍ፣ እሁድ እንደዚያ እንዲሆን፣ ቅዳሜ እንደዚያ እንዲሆን ያስተምራል። ይሄ ቀኖናን፣ ስርዓትን፣ ሃይማኖትን ያሽራል። ያ እንዳይሆን የቤተ ክርስቲያን ልጆች ቅዳሜና እሁድ እንዴት ነው ማሳለፍ ያለብን? ሰንበትን እንዴት ነው ሰራ ለነ ሰንበተ ብለን የሰራን? ሰንበትን የሰራችው ቤተ ክርስቲያን ናት። ዘመናዊ ዓለም አይደለም ሰንበትን የሰራው። ጊዜ ቆጥሮ 6ቱን ቀን ሰርቶ 7ኛውን ቀን አረፈ ብሎ ሰንበትን የሰራችው መጽሐፍ ቅዱስና ቤተ ክርስቲያን ናት። ያንን ግን እንድንሽረው ይፈልጋሉ። የኛን ስርዓት እንድንሽረው ማለት ነው። ያንን እንድናውቅ ያስፈልጋል። ጥቅሉ ሐሳብ ዋናው መደምደሚያው ይሄንን ሁሉ ካልኩኝ ድርሻችን ለኛ የተሰጠን መሰረታዊ ነገሮች ምንድናቸው? የሰለሞን መጽሐፍ ከሆነው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ይሄን ትልቅ ትምህርት ይነግረናል። በእኛ ውስጥ ዘላለማዊነትን እግዚአብሔር አስቀምጧል። ዘላለማዊነትና ዘመናዊነት ተቃራኒ ናቸው። ዘመናዊነት የዘመኑን ብቻ መኖር ነው። ዘላለማዊነት ግን ከዘመኑ ተሻግሮ ማለፍ ማለት ነው። ስለዚህ ክርስቲያኖች ልንሆን የሚገባን ቤተክርስቲያን ልታስተምር ሁሉ ጊዜ የምታስተምረው ዘላለማዊነትን ነው። በጸሎታችን ሁሉ ለዓለም ወለዓለም ዓለም ለዘላለም የምንለው እኛ ዘላለማዊ ስለሆን ነው። እግዚአብሔር ከሰጠን ትልቁ ነገር ሕያውነት ነው። ሕያው አድርጎ ነው የፈጠረን እግዚአብሔር። በዘመን የምንገደብ ብንሆንም በእድሜ ሕይወታችን ግን ዘመን ተሻጋሪ ነው። ስለዚህ ዘላለማዊነትን በውስጣችን አለ። ዘመናዊ ሆነን በአንድ ዘመን የምንኖር ብንሆንም ከዚህ ዘመን ተሻጋሪ ሕይወት አለን። ስለዚህ በዘመን ቁስ ታገድበን የዘመኑን ብቻ ኖረን የምናልፍ እንዳልሆን ማሰብ ይገባናል። ተሻጋሪውን፣ የማይለወጠውን፣ የማይሻረውን፣ የማይጠፋውን ይዘን የምንሄድበትን መንገድ ሁሉ ጊዜ ማሰብ አለብን። እንዴት ነው የምናደርገው? ይህንን ደግሞ ነቢዩ ኤርምያስ በሰቆቃው ምዕራፍ 3 ቁጥር 40 ላይ ይሄን ይለናል። መንገዳችንን እንመርምር፣ ወደ ዓለም ሳናይ ወደ እግዚአብሔር ብቻ እንይ።
ከሱ ጋር ያለንን ሐሳብ ከሱ ጋር ያለንን ቁርኝት እየተመለስን ዘወትር በሱ እቅፍ ውስጥ ሆነን ይኖርብናል። ያ ካልሆነ በዘመን ጠፊዎች እንሆናለን። ዘላለማዊ የሆነውን ዘላለማዊ ሕይወት የሚሰጠንን እግዚአብሔር የእሱን ሕጎችና ስርዓቶች የማይለወጠውን ተስፋ ጠብቀን መኖር ይጠበቅብናል። ያ ከዘመናዊነት የሚያሻግረን ዘመናዊነትን እንድንንቀው ዘመናዊነትን እንድናልፈው እንድንጥሰው ገዝተነው እንድናልፍ የሚያደርገን ዘላለማዊ ሕይወት ነው። ስለዚህ ክርስቲያኖች የምንሰብከው ዘመናዊነትን ሳይሆን ዘላለማዊነትን ነው። ክርስቲያኖች የምንከተለው ዘመናዊነትን ሳይሆን ዘላለማዊነትን ነው። ቤተ ክርስቲያን የምታስተምረው ዘመናዊነትን ሳይሆን ዘላለማዊነትን ነው። ዘላለማዊነትን ስናስብ ከየት እንደመጣን እናስባለን፣ ወዴት እንደምንሄድ እናውቃለን። ያለፈውን እንጠብቃለን፣ የሚመጣውን ተስፋ እናደርጋለን። ያለፈውን እናከብራለን፣ አንሽረውም። አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ አባቶቻችን ቅዱሳን ሊቃውንት፣ አባቶቻችን ሰማዕታት የሰጡንን ያስተላለፉልንን ሁሉንም እንጠብቃለን፣ አንሽረውም። ከነሱ ጋር አብረን ዘላለማዊ ሕይወት የምንካፈል ስለሆነ የሚመጣውንም ተስፋ እናደርጋለን፣ ዘላለማዊ ሕይወትን። እኛ ክርስቲያኖች ዘመናዊ ሆነን የዘመኑን ብቻ ኖረን የምናልፍ አይደለንም፣ ዘላለማዊ ነን። ገብቶናል አይደለም? የእግዚአብሔር ቤተሰቦች ዘመናዊነት የዘመን ብቻ ነው፣ እኛ ግን ዘላለማዊ ነን። ኃላፊ ጠፊውን ብቻ ሳይሆን የማያልፈውንም የምንጠብቅ የምናገኝ የምናስተምር የምንማር የምንኖር ነን። አዲስ ልጅነት ክርስትናን ስናገኝ የሥጋ ልጅነት ከሥጋ የተወለደ ሥጋ ነው አለ ዮሐንስ ምዕራፍ 1 ላይ ከሥጋ የተወለደ ሥጋ ነው። ለኒቆዲሞስም ነገረው ምዕራፍ 3 ላይ ከመንፈስ የተወለደ ግን መንፈስ ነው። የሥጋ ልጅነት ዘመናዊ ልጅነት ነው። በቃ እዚህ ዓለም የሚጠፋው ነው። ያንን ሽረን ዘላለማዊ ልጅነትን በክርስትና ተጠምቀናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ዘላለማዊ ሕይወት የምንወርስባትን አረወነ መንግሥተ ሰማያት ጥምቀትን የያዝንነን እኛ ዘላለማዊ ነን። ዘመናዊ ሆነን የምንጠፋ አይደለንም። በዘመን የማይለወጥን አምላክ ነው የምናመልከው። በዘመን የሚገደብን ሕይወት አይደለም የምንኖረው። ዘላለማዊነትን ማሰብ ነው። የመጨረሻው ትልቁ እንግዲህ ከዚህ ጋር ያሉት ሁለት መልእክቶች መንፈሳዊነትን ማጽናት ነው። ዘመናዊነት ትልቁ ጠላትነቱ ከመንፈሳዊነት ጋር ነው። ዘመናዊነት ቁሰኝነት ጋር ነው ትግሉ ከኃላፊዎቹ ነገሮች ጋር። መንፈሳዊነት ግን አያልፍም። መንፈሳዊነት ዘላለማዊነት ነው። ስለዚህ መንፈሳዊነትን ከዘመናዊነት እንዳይጣላ አድርገን ማሰባል። አሁን ቤተክርስቲያን ቅድም ያልኳችሁ ማይክሮፎንን ስትጠቀም ከቅዳሴ ጋር ሳይጣላ ነው። ሚዲያን ስትጠቀም ከቤተክርስቲያን ስርዓት ጋር ሳይጣላ ነው። ሳይጣላ አብሮ ማስኬድ መቻልን ማሰብ አለብን። ይሄ ደግሞ ይለወጣል። አሁን አይታችሁ ከሆነ አሁን ዋየርለስ የሚባለው ደግሞ ድሮ ገመድ እየጎተትን ነበር። አሁን ያስኩት ተመልከቱት፣ ገመድ የለውም። ተለወጠ ማለት ነው። ተመልከቱ፣ ገመድ የነበረው ገመድ አልባ ሆነ። ይሄ መለወጥ ደግሞ ትንሽ ቆይና ይሄንንም መያዝ ላይኖርብኝ ይችላል። እዚሁ ዝም ብዬ ከንፈሬ ጋር አድርጌ በጆሮዬ በኩል የምናገርበት ይመጣል። በቃ ይሄ የሚለወጠው ነው። ይሄንን ከስርዓቷ ከእምነቷ ከቀኖናዋ ከትውፊቷ እንዳይጣል አድርጋ ነው የምትሰራው ቤተክርስቲያን። ቤተክርስቲያንን ተመልከቱ እንዴት እንደምታደርግ። ዘመናዊ የህንፃ ግንባታ ስትከተል ቀኖናዋን ሽሮ አይደለም፣ ስርዓቷን አጥፍቶ አይደለም። ያንን በተመለከተ ቤተክርስቲያንን እያየን መሄድ ይኖርብናል። ስለዚህ ምን ይላል መሰላችሁ ቅዱስ ጳውሎስ በቆሮንቶስ በመጀመሪያው መልእክቱ ምዕራፍ 2 ቁጥር 15 ላይ መንፈሳውያን ስንሆን ዓለም አይመረምረንም፣ እኛ ግን ዓለምን እንመረምረዋለን ይላል። መንፈሳዊ ስንሆን የዚህን ዓለም ዘመናዊ በየትኛውም ዘመን ይሁን እኛ እንመረምረዋለን እንጂ እሱ አይመረምረንም። ስለዚህ መንፈሳዊ ማንነትን አጥብቀን እንያዝ። በመንፈስ ተወልደናል፣ በመንፈስ አድገናል። መንፈሳዊ ፍሬ ማፍራትን ማሰብ አለብን ሁሉ ጊዜ። መንፈሳዊ ፍሬ የምናፈራው በዘመናዊነት ሂደት አይደለም። ስለዚህ መንፈሳዊነትና ዘመናዊነት እንዴት እናስታርቅ ነው። አንዷን ነገር ብቻ ነው የምነግራችሁ፣ ሌላውን ሁሉ እናንተ የምታውቁት ነው። ዘመናዊነትን ከቁሳዊ መገልገያነት የበለጠ የህይወት መመሪያችን ማድረግ የለብንም። በቃ ይሄ ነው ዋናው ነገር። መንፈሳውያን ስንሆን ዘመናዊው ነገር የኛ አገልጋይ ባሪያ ነው እንጂ እኛ የዘመናዊነት ተገልጋይ እኛ የዘመናዊነት ባሮች ከሆን ዘመናዊነት ከገዛን መንፈሳዊነቱን እንደጣል ነው መቁጠር አለብን።
ስለዚህ ዘመናዊነት የሚገዛን ዘመናዊነት የሚመራን መሆን የለብንም። መንፈሳዊነታችን እየመራን ዘመናዊነትን አገልጋይ ተላላኪ መጠቀሚያ ብቻ ነው ማድረግ ያለብን። ከዚያ ያለፈ ቦታ ልንሰጠው አይገባም። ልክ ለማይክሮፎኑ፣ ለካሜራው፣ ለሚዲያው፣ ለወንበሩ ለምኑ እንደተጠቀምነው ማለት ነው። ያ ከገዛን ቁሳዊው ዓለም በመንፈሳዊው ማንነታችን ላይ በልጦ ከገዛን መንፈሳዊነታችን ተሸንፏል። አሸናፊ የምንሆነው ይህንን ዓለም ስናሸንፍ ነው። እኔ ዓለሙን አሸንፌዋለሁና እናንተም ዓለምን ድል ታደርጉት ዘንድ አዛችኋለሁ ያለን ጌታችን ክብር ይግባውና ዓለምንና ዘመናዊነትን አሸናፊዎች መሆን ይጠበቅብናል። ይህን ለማድረግ የመጨረሻው እንግዲህ ራሳችንንና ዓለምን እንመርምር ይለናል ቅዱስ ጳውሎስ በዚሁ በሁለተኛው መልእክቱ የቆሮንቶስ መልእክት ምዕራፍ 13 ቁጥር 5 ላይ ዓለምን እንመርምር፣ የሚታየውን የማይታየውን ሁሉ እንመርምር እንወቅ። እኛ ግን በመንፈስ ዓለም ቁሳዊው ዓለም መንፈሳዊውን መመርመር አይችልም። መንፈሳዊው ግን ቁሳዊውን መግዛትና መመርመር ይችላል። ለዚህ ያን እንድናደርግ የኛ የመንፈስ ቅዱስ ግዴታና የቤተ ክርስቲያን የትምህርቷ ሁሉ መቋጫ መንፈሳዊ እንሆን፣ ዓለም የሚገዛን ሳይሆን ዓለምን የምንገዛው ልንሆን ይገባናል። እንግዲህ ዘመናዊነትን ከብዙ በጥቂቱ ባጭሩ ይህን ያህል አንስተናል። እግዚአብሔር አምላካችን እንግዲህ ዘመኑን ለኛ የሚገዛልን ዘመኑ የሚገዛን ሳይሆን እኛ ዘመኑን የምንገዛው የምንዋጀው እንድንሆን እግዚአብሔር ለኛ መንፈሱን በረከቱን ጸጋውን ክብሩን ያብዛልን። ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን ይጠብቅልን። በአባቶቻችን ጸሎትና በአባቶቻችን ልመና በእናታችን በቅድስተ ቅዱሳን ድንግል ማርያም በቅዱስ ገብርኤል ጸሎትና ቃል ኪዳን በእርሱ በማያልቅ ቸርነቱ ዘመኑን ይባርክልን። ወስብሐት ለእግዚአብሔር።